ጴንጤ ነሽ ለካ አንፎሎ ተደርገሻል ይላል እዚህ ጋር። እንግዲህ ወንድሜ አንፎሎ አድርጎኛልና በጣም ጉዴ ፈልቷል። በጣም ነው የምታስቀው። የአመቱ ምርጥ ቀላጅ ብያለሁኝ። እሺ አንድ ነገር ልንገርህ ወንድሜ፣ እኔ እናንተ አንተዋወቅ። የት ትሁን የት ሀገር ትሁን ምን ትመስል ምን ማን እንደሆንክ ምንም የማውቀው ነገር የለም። ያንተ መምጣት በህይወቴ ላይ ምንም አይነት ለውጥን አያመጣም። አንተ አንፎሎ ስላደረከኝ ወይም ደግሞ ፎሎ ስላደረከኝ በህይወቴ ላይ ልታረግ የምትችለው ምንም አይነት ቅንጣት ነገር የለም። አንድ ነገር ልንገርህ፣ እንኳን አይደለም አንተ በጣም የምወደው በዚህ ዓለም ላይ ስኖር ልጆቼን ወዳቸዋለሁ፣ ትዳሬን ወደዋለሁ። ግን በጣም የምወደው ደግሞ ከሱ በፊት ከሁለቱ ትዳርም ልጆችም ከመኖራቸው በፊት አባቴ ነው። ለኔ እጅግ በጣም የምወደው አባቴ ነው። በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ነው የምሰማው፣ በጣምም ነው የምታዘዘው አባቴ ስለሆነ እሱ እንኳን ተነስቶ ማለት ነው ጴንጤ ስለሆንሽ ጴንጤነትሽን ስለያሽ አባትነቴን ክጃለሁ ልጅ አይደለሽም እንኳን ቢለኝ የማልደራደርበት ነገር ቢኖር በኢየሱስ ብቻ ነው የማልደራደረው። እሺ አባቴም ያው ክርስቲያን ነው፣ ጴንጤ ነው በአንተ አባባል ማለት ነው። ስለዚህ ይሄ ነገር አይኖርም። ቢኖር እንኳን ነው ማለት ቢኖር እንኳን ልጅነትሽን ክጃለሁ እንኳን ቢለኝ እየወደድኩት እያከበርኩት አባትነቱን እተወዋለሁኝ እንጂ ጴንጤነትን አልተውም። በህይወቴ ውስጥ ሰራዋቸው ከምላቸው አንድ ትክክለኛ ነገር ኢየሱስን መከተል ነው። ኢየሱስን እንደ አባትነቱ እንደ አዳኝነቱ አምኜ ቆጥሬ መቀበሌ ያ ነው ሰው ያሰኘኝ፣ ያ ነው ዛሬ እንድኖር ይረዳኝ። እሺ ወንድሜ እንጂ ያንተ ፎሎ ማድረግና ያለ ማድረግ አይደለም። ስለዚህ እኔም ፎሎ ማድረግህን ተወውና ኢየሱስ ክርስቶስን ፎሎ አድርግ። ላበረታታ እሱ ነው ለኃጢአታችን የተገረፈ፣ ለኃጢአታችን የሞተ፣ ለኃጢአታችን የቆሰለ። እሱ ስለሞተልን ነው እኔ በራሴ እሱ ስለሞተልኝ ነው ዛሬ እኔ በህይወት ያለሁት እንጂ ይሄንን ህይወት ዲዘርቭ አድርጌ አይደለም። እሱ ግን የኔን ኃጢአት ስለከፈለልኝ አም ላይፍ ቱዴይ። ስለዚህ ኢየሱስ ክርስቶስ አልፈልግሽም ቢለኝ ያ ነው የሚያሳዝነኝና ያ ነው ወደ ሞት የሚወስደኝ እንጂ ያንተ አንፎሎ ማድረግ አይደለም የኔ ወንድም። ስለዚህ እኔ ላይ ትኩረትህን ተወውና ኢየሱስ ክርስቶስ ላይ አድርግ ትኩረትህን። የላይኛው ቤትህን መስረት። እዚህ ዛሬ ታይተን ለምንጠፋበት ህይወት ብዙ ትኩረት አትስጥሽ። አበረታታለሁ። ኢየሱስ ለኔ የሰጠኝን እረፍትና ለኔ የሰጠኝን ሰላም ላንተም እንዲሰጥ እጸልይልሃለሁ። እሺ ይመችህ።